እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ። ምድርም ባዶ ነበረች፣ አንዳችም ነገር አልነበረም። እግዚአብሔር ፀሐይን በቀን እንድታበራ ሰራት፣ ለሌሊት ደግሞ ጨረቃና ከዋክብትን ፈጠረ። ወፎች በሰማይ እንዲበሩ አሳዎች በባህር ውስጥ እንዲዋኙ እንስሶች ደግሞ በመሬት ላይ እንዲሄዱ ፈጠራቸው። እግዚአብሔር የፈጠራቸውን ሁሉ ተመለከተና በጣም ደስ አለው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም የፈጠረውን ሰው በዔድን ገነት አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኝ ለመብላትም መልካም የሆነ ዛፍ ሁሉ ከምድር አበቀለ። በዔድን ገነትም መካከል ክፉና መልካምን የምታውቀውን ዛፍ አበቀለ። እግዚአብሔርም ከዛች ፍሬ እንዳይበሉ ከለከላቸው። እግዚአብሔርም አምላክ አለ፣ ሰውን ብቻውን ይሆን ዘንድ መልካም አይደለም አለ፣ የሚመቸውን ረዳት እንፍጠርለት። እግዚአብሔርም አምላክ በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ በሥጋ ደፈነው። እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት። አዳምም አጥንት ከአጥንቴ ናት፣ ሥጋን ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል አለ። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከዔድን ገነት ዛፍ ሁሉ እንዳትበሉ አዟል? ሴቲቱም ለእባቡ በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኳትም። እባቡም ለሴቲቱ አላት፣ አውቃችሁ ነው ይህ ፍሬ በጣም ጠቢብ ያደርግሻል፣ ብትበይ ልክ እንደ እግዚአብሔር ብልህ ትሆኛለሽ። ሔዋንም የእባቡን ድምፅ አዳመጠች፣ ወደ ፍሬዋም ተመለከተች። ከዚያ እግዚአብሔር መልካም ሩህሩህ እንደሆነ ረሳች፣ እንደ እግዚአብሔር ብልህ ለመሆን ፈለገች፣ የወደደችውም ለማድረግ ፈለገች። ሔዋንም እጇን ዘረጋች፣ ፍሬዋን ቀጠፈች፣ እርሷ መብላት ጀመረች፣ ለአዳም ሰጠችው። ከዚያ ሰዓት ጀምሮ ነገሮች መበላሸት ጀመሩ። እግዚአብሔርም አዳምና ሔዋን ያደረጉትን ነገር አወቀ። እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክን ድምፅ ከገነት ድምፅ ሲመላለስ ሰሙ። አዳምና ሚስቱ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅህን ሰማሁ፣ ራቁቴ ስለሆንኩ ፈራሁ፣ ተሸሸኩኝ። እግዚአብሔር አለው፣ ራቁትን እንደሆንክ ማን ነገረህ? ከእሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አዳም አለ፣ ከእኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፍ ሰጠችኝ፣ በላሁ። እግዚአብሔር አምላክ ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባቡ አሳሳተኝና በላሁ። እግዚአብሔር አምላክም እባቡን አለው፣ ይህ ስላደረግ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድህም ትሄዳለህ፣ አፈርህም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነት አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ስኮናውን ትቀጠቅጣለህ። ለሴቲቱም አለ፣
በጸነሽ ጊዜ ጭንቅሽን አበዛለሁ። በጭንቅ ትወልጃለሽ። ፍቃድሽ ወደ ባልሽ ይሆናል፣ እሱም ገዥሽ ይሆናል። አዳምንም አለው የሚስትህን ቃል ሰምተሃል፣ ከእርሱ እንዳትበላ ካዘዝኩ ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ። እሾህና አሜኬላ ታበቅልብሃለች፣ የምድርን ቡቃያ ትበላለህ። ወደ ወጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ። ከዚያም በኋላ አዳምና ሔዋን የእግዚአብሔር ልጅ ሊሆኑ ስላልቻሉ ከፊቱ አባረራቸው። እየተደሰቱ ከእግዚአብሔር ጋር እየተራመዱ እየተነጋገሩ የሚኖሩበትን ኤደን ገነት ትተው መሄድ ግድ ሆነባቸው። ከዚያም በኋላ ወደ ቦታው እንዳይመለሱ ሰይፍን የመዘዘ ጠባቂ መልአክ ተመደበ።